አትለፊ። ሰፊውን ክፍል መውሰድ ያለብኝ እኔ ነኝ። ታላቅሽ ስለሆንኩኝ ወስጄዋለሁ። ጫጫታው እኔ ታላቅ እህትሽ ነኝ። የፈለኩትን ማድረግ እችላለሁ። መስመርሽን አትለፊ። ስነ ስርዓት ያዥ። ይሄ ክፍል እንዴት ያንቺ ሊሆን ይችላል? ማንም የወሰነው ነገር የለም። ብለብለብለብለ አፍሽን ዝጊ። እንግዲህ አስቀድሜ ገባው። በቃ ምን እየተካሄደ ነው ሴቶች? እኔ በቃ አስተካክለዋለሁ። እህት ራና በጣም ይቅርታ። አስተካክዩ። አሁኑኑ ሁለታችሁም ወደ ክፍሉ ግቡ። አየሽ፣ ፍቃድሽ ባይሆንም በግድ ገባለሁ። ነይ ግቢ። ሴቶች ምን ነበር ስለዚህ ጉዳይ እየተነጋገርን ነው? ቃል ገብታችሁልኝ አልነበር እንዴ? ምንም አላደረኩም። ክፍሌ ውስጥ አርፌ ተቀምጬ ነበር። ይሄን ክፍል የፈለገችው በመስኮት በኩል ለመውጣት ፈልጋ ነው። የኢዝሚር ባህሪዋን ታውቂያለሽ። ካዲ ፔሪ፣ እህትሽ በመስኮት በኩል አምልጣ ወጥታ ታውቃለች? እኔ እዚህ ነገር ውስጥ መግባት አልፈልግም። በጣም ጎበዝ ናዝሊ። እውነት በጣም ጥሩ ስራ ነው። በነገራችን ላይ ክፍልሽ በዛኛው በኩል ነው የሚሆነው። ያኛው ክፍል መስኮቱ ዛፍ አጠገብ ነው እና ዛፍ ደግሞ አላርጅክ እንደሆነብኝ ታውቂያለሽ። እባክሽን እስቲ አፍሽን ዝጊ፣ አትዘላብጂ። ፔሪ ከናንተ በእድሜ በጣም ታንሳለች፣ ግን ተመልከቷት፣ ከናንተ የተሻለ አገናዛቤ አስተዋይ ልጅ ናት። የኛ የዴኒዞ ልዕልት። ፔሪ ሳንቲም ስጪ። ናዝሊ ሰውነሽ፣ አንቺ ደግሞ አንበሳ። እባክህን እድል ቅናኝና ልውሰደው። በቃ ጣወጥቷል። ናዝሊ ክፍሉ ያንቺ ነው፣ የራስሽ ሆኗል። በይሁን ውጭልኝ፣ አንቺ አቃጣሪ ወረኛ። ወይ አንቺ መንታይ ነሽ ወይስ ጠላቴ? ናዝሊ ወይዘሮ ራናን ይቅርታ መጠየቅ አለብሽ። ማየው አይ እሱን እንኳን እርሹ። ማለት ለማይረባ ነገር ለሁለተኛ ጊዜ ላስቸግራት አልፈልግምማ። እንግዲህ ትዕዛዝ ነው ማስቸገር አይደል? አሁን ወደ ክፍልሽ ግቢና ልብስሽን ቀይሪ እና ከዛው እኔ ጋር መተሽ ወይዘሮ ራና ጋር እንሄዳለን። በእኔ ፔሪ ውዴ። ውዴ አንተ ሰው ቪዲዮ አትቅረጠኝ፣ እኔ ዝምተኛ ሰው ነኝ። አንተ አትቀረጽ እና አንቺ ምን ትያለሽ? ይሄ ደግሞ ለቀረጻ የሚሆን ፊት ያስመስል። ወንድሜን አታበሳጨው፣ አለበለዚያ ግን ዋጋ እንድትከፊ ነው የማደርግሽ። ምን ልል እችላለሁ? የመሊሳ 18ኛ ዓመት ልደት የተለየ ቦታ ቢሆን ምኞቴ ነበር። ካሜራ ቀራጩ ልጅ የኔ ውድ በጣም ነው የምወድሽ። ሳማት ሳማት በል እንጂ ይግቡ። አቶ ሳቫሽ ወይዘሮ ራና ትፈልጋለች። እንግዳ መቀበያ ክፍል ናት። እሺ ናዝሊ ውዴ፣ ምን ነበር የተነጋገርነው? ሰሌን ማጥፍታለች እኮ። ለምንድን ነው እሷም ይቅርታ ማጠይቀው? እስቲ አትጃጃይ። አንቺ ካደረግሽው አንጻር እኔ ምንም ማለት አይደለም። ሴቶች ልጆቹ መንታ ናቸው አይደል? አዎ ልጆቹ መንታ ናቸው። ግን እኔ እሱን አላምንም። ችግር የለም፣ መንታዎች አንዳንድ አይስማሙም ይባላል። ችግር የለውም። ስለዚህ ያለ ነገር ነው። በጣም ነው የሚያዝናኑት። ናዝሊ ውዴ በየኔ ውድ። ወይዘሮ ራና ለተፈጠረው ነገር ይቅርታ ጠይቃለሁ። ልጆቹ በጣም ነው የሚያዝናኑት አይደል? ናዝሊ በስነ ስርዓት ተናገሪ። እሺ እማዬ። በይ ወይዘሮ ራና የልደትሽ ቀን ባሳየው ድርጊት እናቴን በሰው ሁሉ ፊት አዋርጃታለሁ እና እኔንም በመጥፎ መልኩ እንድታስብኝ አድርጌያለሁ። ስለዚህ ይቅርታ። አሁንስ እሱን እንዳለፈ ብንቆጥረው የሚሻል መሰለኝ። ዋናው ነገር ማንም ሰው አልተጎዳም አይደል? ግን ሳቫሽ እዛ ባይኖር ኖሮ በጣም ትጎጂ ነበር። እና ሳቫሽ ተመልከች፣ ጀግናሽ መጣ። እስቲ አፍሽን ዝጊ።